ሰው መርሳት አይከብድም ወይ አይከብድም ወይ? እኔ ግን ትዝታ በምንድን ትዝታ ብቻ በሱ ብቻ ይረጋለሁ። ራሴን ለማሳመን ነው ድጋሚ እዚህ እየመጣልኝ እንኳን ሊመለስ አንቺን እያለ መባዘን ገባበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አንድ እንኳን ትዝ ብዬ አውቃለሁ። ምነው አንዴ እንኳን አይንህን ባየሁት፣ ምነው እድሉን ባገኘሁት። ግን ደግሞ እየናፈቀኝ ነው የኔ ትዝታ። ሰላም ሰላም ውድ ቤተሰቦቻችን፣ ዛሬ መጣሁ በሌላ ቻናል ተመልሼ መጣሁ እላችኋለሁ። ምን እንደምላችሁ እኮ ግራ ገባኝ። ማለት አሰብኩትና ህይወቴ ውስጥ ምን ያህል ነገሮች እንደነበሩኝ ምን እንደነበረኝ በጣም አሰብኩኝና ህይወቴ ውስጥ ከነበሩት ትልቁ ነገሮች መካከል አንደኞቹ እናንተ ነበራችሁ። ጓደኞቼ፣ አማካሪዎቼ፣ ሲከፋኝ ስደሰት መልክ መጥቼ ማለቅስባችሁ፣ ስከፋችሁ ብዙ ነገር የነበራችሁ ዛሬ አሁን በሰዓት ጓደኛ ፈለኩኝና አሰብኩኝ። ማለት ከዚህ በፊት ለምን የራሳችሁን ቻናል አከፍቱም ክፈቱ ስትሉኝ ስለነበር መጣሁ በአዲስ ቻናል። እንዴት ናችሁ? እኔ በጣም ናፍቃችሁኛል፣ እግዚአብሔር ይመስገን። ድጋሚ የኔ ጓደኛ አትሆኑ? ድጋሚ አንመካከርም? ድጋሚ ሰው ስፈልግ ማውራት ስፈልግ ምክር ስፈልግ አትረዱኝም? አውቃለሁ ፊታችሁ ልታዞሩብኝ እንደማትችሉ። ለዛ ነው ደፍሬ የመጣሁት ከዚህ ጊዜ በኋላ። ምናልባት ብቸኝነቱ ተሸሽጎ መኖሩ የባሰ ጭንቀት ውስጥ እየከተተኝ ስለሆነ ከእናንተ ጋር ማውራት መርጬ የመጣሁት። ደግሞ ደስ ብሎኛል ድጋሚ ስለተያየን፣ ስለምናወራ፣ ስለምንግባባ፣ ስለምትረዱኝ፣ ስለሁሉም ነገር ደስ ብሎኛል። ስላየኋችሁ ደስ ብሎኛል። የምሬን ነው የምላችሁ፣ ናፍቃችሁኝ ነበር። የምር ብዙ ነገሮች ይናፍቁናል አይደል? በጣም ብዙ ነገር። ከነሱ መካከል አንዱ እናንተ ናችሁ። በጣም ናፍቃችሁኝ ነበር። እርግጠኛ ነኝ እንደናፈኳችሁ። ማለት እርግጠኛ ነኝ። በቃ እንኳን ይሄ ሁሉ ጊዜ ቆይቼ ይቅርና ትንሽ ቀን እንኳን ቆይቼ ስመጣ ምን ያህል እንደናፈኳችሁ ነግሮኝ ነበር። ዛሬ የሆነ ንፋስ መቀበል እፈልጋለሁ። ማለት ብዙ ጊዜ ውስጥ በጭንቀት ስላሳለፍኩኝ ዛሬ ንፋስ መቀበል እፈልጋለሁ እና ለምን ውሎዬን ከነሱ ጋር አላደርግም? የት እንደምሄድ በነገራችን ላይ አላውቅም። ምን እንደማደርግ ምን እያሰብኩ እንደሆነ አላውቅም። ግን ቢያንስ እንኳን እናንተ ከኔ ጋር ስትሆኑ ትንሽ ቀለል ይለኛል ብዬ አስቤ ነው እና አብረን እንድንውል ነገሮችን አብረን እንድናደርግ እንድንመካከር ብዬ አስቤ ነው እና በሉ እንግዲህ ከኔ ጋር እንደምትከተሉኝ ተስፋ አድርጋለሁ። ቻናሉ አዲስ ነው። ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ
ቤተሰብ ይሁኑኝ ይቀላቀሉኝ ባይ ነኝ። ደግሞ እርግጠኛ ነኝ እንደማታሳፍሩኝ። እንሂዳለን ማለት የት ነው የምንለው አላውቅም፣ ግን እንላለን ብቻ እንደማትለዩኝ እርግጠኛ ነኝ። እስከመጨረሻው ድረስ ከኔ ጋር አብራችሁ እንሂድ። Ana. Geri kalmıyor. Cemile var. አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺን ልጠይቅሽ ባንዴ ልብ ይቆርጣለሁ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺን ልጠይቅሽ ባንዴ ልብ ይቆርጣለሁ። እንዴት እንዳቃተኝ ምነው ባይሽ ተጓዥ ልቤ ደጋግሜ ብገስጸው ባሰበት ሁሌ ብሰይ ባሰበት እንኳን ሊመለስ አንቺን እያለ ነው ባዘን ገባበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው እኔ እምቢ አልሽ እንጂ እምቢ ስል እኔ እንዲህ ላከረሽኝ ላይረሳሽ ጎኔ ላይረሳሽ እርሳችን እርግፍ አድርጌ አንቺን ለመርሳት እኔ አልቻልኩኝ። እርሳችን ወሬ አይደበቅ አንቺን ጨክነሽ አልረሳሽኝም ፍቅሬን አልተውሽኝም። እርሳት ታዲያ ካቃተው ልባችን መብረት ብንወስንም እርሳት ባለማስተዋል የሆነ ስህተት ሳንሰራንከርም ያነላየን አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺን ልጠይቅሽ ባንዴ ልብ ምን እያደረግኩ ነው? እዚህ ቦታ መምጣት ለእኔ ከማሙት
የኔ ነው ግን መልስ የለውም። ግን ሊገባኝ አልቻለም። ግን ደግሞ እየናፈቀኝ ነው። ከዚህ ሁሉ ጊዜ በኋላ ይሄ ቦታ እዚህ ጋር ምን ያህል እንደሚወደው የነገረኝ ነው። ያለ እኔ መኖር እንደማይችል ነግረኝ ነበር። እዚህ ጋር ሆኖ ይገርማል። እየኖረ ነው። እኔ ግን ትዝታ በምንድን ትዝታ ብቻ በሱ ብቻ እየኖርኩ ራሴን እየገደልኩ አሁን ይሄ የሚወት ይባላል። ይሄን ቦታ እንዴት ነው መርሳት የምችለው? እንዴት ነው ቆይ ደህና መሆን የምችለው ከዚህ በኋላ? ይሄ ልጅ እንዴት ነው የኔ ትዝታ? እዚህ ጋር ተቀምጠን ነበር። እንዴት እንደሚወደኝ ገነገረኝ ነበር። ደስ ይል ነበር እያሉ ማውራት ምን እንደሚጎዳ እግዚአብሔር ነው። ግን እኔ ሰልችቶኛል። በቃ ነበሩ እያሉ ማውራት መኖር አልቻልኩም። ለምን እዚህ መጣው? ምንድነው ምክንያቴ? አላውቅም። በቃ ዝም ብዬ መጣሁ። በቃ ዝም ብለን አፈቀኝ። ምንም አንዴ እንኳን የማያስታውስን ሰው ምናፍቅ አንዴ እንኳን ትዝ ብዬ አውቃለሁ። እናፍቅሃለሁ። አባቴ ያስበኛል። ትዝ ብዬ አውቃለሁ። እንዴት ሆነ አይሆን ብለህ አስበህ ታውቃለህ? ለምንድን ነው እንደዚህ ሆነ ነው? አልቻልኩም። እኔ በጣም ሊናፈቀኝ ምን ያህል ስሜቴን መደበቅ እንዳለብኝ አላውቅም። መልመድ አልቻልኩም። እናንተ ሌላ ሰው ሌላ ገላ መልመድ አልቻልኩም። መሳቅ አቆምኩ እኮ አባት፣ መኖር አቆምኩ። ሂድ መሄዱን ሂድ። ታዲያ እኔንም ለምን ይዘህ ሄድክ? ህይወቴን ለምን ይዘህ ሄድክ? ልቤን፣ ሳቄን፣ ሁሉ ነገሬን ለምን? ናፍቀኛል። እውነት ናፍቀኛል። በቃ ናፍቀኛል።
ከዚህ በላይ አልችልም። ምን ነው አንዴ እንኳን አይደለም ባየሁት፣ ምን ነው ድል ባገኘሁት። ያተሰታ ታሰሪ ቀረው እኮ እየከበደኝ ነው ያላንተ። አንተም እንደኔ ትዝ እልሃለሁ። አማራጭ ነበር ሳስበው ነኝ እምቢ አልሽ እንጂ እምቢ ስል ነኝ እንዲህ ላደረሽኝ ላይ ረሳሽ ጎኔ ላይ ረሳሽ እርሳትን እርግፍ አድርጌ አንቺን ለመርሳት ያልቻልኩኝ እርሳትን ወሬ አይደበቅ አንቺን ጨክነሽ አልረሳሽኝም ፍቅሬ አልተውሽኝም እርሳትን ታዲያ ካቃተው ልባችን መቅረት ብንወስን እርሳትን ባለማስተዋል የሆነ ስህተት ሳንሰራ አንቀርም ያለያየን አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺን ልጠይቅሽ አንዴ ልብ ይቆርጣል ወይ እንዴት እንዳቃተኝ የምታይሽ አንድ እንኳን አንተ ወይ ብችል ደስ ይለኛል። ለጎደ ጊዜ እያየነው ገሰገስን እንደ ቀልድ እድሜ ሜደን እንደ ቀልድ ስንት ትዝታ ማየት ስንችል ስንት ጅልነት ነው ጅልነት ነው አይደል? ይሄ ለአንተ ጅልነት ነው አይደል? አይደል? ጅል ነኝ ግን እኮ እውነትም ጅል ነኝ። አንተ እኮ ረስተኸኝ። ለምንድን ነው እዚህ ምን አደርጋለሁ? ምን እያደረኩ ነው? አንተ እኮ የለህም። እኔ ራሴን እየገደልኩ ነው። እዚህ ቦታ ትዝታ ብቻ ነው ያለው። ትዝታ ደግሞ ቦታው ላይ ብቻ አይደለም ልቤ ላይም አለ። መራቅ አለብኝ። መራቅ ነው ያለብኝ። መራቅ ነው ያለብኝ። ከእንደዚህ አይነት ቦታ መራቅ ነው ያለብኝ።